ካነቀ እየታከነ እየሄደ በመልክ እየተጠበሰ ስንጠይቃቸው እኛን አናውቅም አላወቅንም በምን ጉዳይ እንደሄደ እያሉ እኮ መልስ እየሰጡ ለህዝባቸው አጥጋቢ መልስ እንዳይሰጡ ሙሉ መብታቸው ተሰርዞባቸው እውቅና ኑሯቸው መልስ እንዳይሰጡ እነሱም የማስተዳደር ስልጣናት ተሽሮባቸው ሚስጥር ቢነግራቸው አጥተው ሰዎች እንኳን ታፍነው የሚሄዱበትን ጉዳይ ያው ይሄ ነው ትልቁ ችግር። ይሄን እንዴት ያያዩት ነው አቶ በረከት? የአማራ ህዝብ የኢትዮጵያ ህዝብ ሲታገል ለብሔር ብሔረሰቦች የእኩልነትና የመብት የመገንጠል ጥያቄን ሲያከብር ማንነቱ የማይታወቅ ማንም አናሳ ብሔር ማንነቱን አሳውጆ ደንበሩን ከልሎ ሲቀመጥ የአማራ ክልል እስካሁን ደንበር አለው የሚያውቁት ከትግራይ ጋር በክፍለ ህዝብ ጀምረው በሚኒስትር ደረጃ ያሉ ከትግራይ ጋር ደንበር ያውቃሉ አውቁ ለምን የበላይነቱን የያዘው ወደ ድድ ከገባ በኋላ የበላይነቱን የያዘው ህወሓት ስለሆነ በግልጽ እንደማንኛውም ብሔር ብሔረሰብ የአማራ ህዝብ ደንበር ይከለልልን ማንነታችን ይረጋገጥልን በቀኝ ግዛት አንገዛም ብሎ የአማራ ህዝብ ስለጠየቀ የትግራይ ህዝብ የጠየቀው የአማራ ህዝብ ሳይሆን የደርግ ርዝራዥና የሀባ ቅሬቶች ናቸው ብለው ሰላማዊ ሰልፍ ሲያሰልፉ የወሰዳችሁት እርምጃ አለ? የወሰዳችሁት እርምጃ የለም። ማንንም ሳይጠይቁ ማንነት የጠየቀው የደርግ ርዝራዥና የሀባ ቅሬቶች ናቸው ብለው ሰላማዊ ሰልፍ አሳውጀው ደጋ ላይ ያለው ደጋ አድዋና ሽሬ ያለውን ህዝብ በመኪና ጭነው ማይካድራና አድረመጥ ላይ ሲያሳውጁ ትክክል አይደለም የታገልነው ለዚህ ነው ብላችኋል አልተባለ። አወጁ፣ መፈከራቸውን አሰሙ። የወልቃይት ጠገዴ ህዝብ ምን ጊዜም ከባህሪም ጎን ነኝ የታገለልኝ ድርጅት አለ ማንነቴን አረጋግጣለሁ የምጠይቀው ደግሞ በነገሌ ነው ብሎ ኮሚቴዎችን መርጦ ወደ አዲስ አበባ ቢሰድ አዲስ አበባ ላይ ሲታገቱ አታውቁም? የት ነው ያላችሁ? አዲስ አበባ ላይ እኮ ታግተዋል። እነዚህ ኮሚቴዎች ተገደው አሸራ እንዲሰጡ እኮ ተደርገዋል። የፌዴሬሽን ምክር ቤት ቢሮ ለመግባት እኮ ተገደው ታፍነዋል፣ ታስረዋል። መብት አትጠይቁም፣ አማራ መብት የለህም፣ የማንነት ጥያቄ ሊረጋገጥልህ አይችልም፣ አትገባም ተብሎ እኮ ታፍነዋል አዲስ አበባ። ህገ መንግስታችን በጸደቀው በረቀቀው ባለበት አዲስ አበባ ላይ ታግተዋል ነው ሰዎች። የጎንደሩ ብርቅ አይደለም። የተሰጠ መልስ የለም። ያን መነሻ በማድረግ በከፍተኛ ደረጃ የወልቃይት ህዝብ ራሴን ማስተዳደር እችላለሁ ትግራይ አታስተዳድረኝም ብሎ ካስወገደው እኮ 2 ወር ይሆነዋል። ተኩስ እዛ ላይ አልከፈተም። ተኩስ እዛ ላይ ቢከፍት ምን ሊገጥም ምን ሊቀርብ እንደሚችል ያውቁታል። ስለዚህ ስትራቴጂያችን ጎንደር ላይ ያውም ልጆች በሚፈተኑት የ12ኛ ፈተና በሚፈተኑት ቀን ጎንደር ላይ ነው የትርምስ ቀጠና ማድረግ ያለብን ብለው የፌዴሬሽን ምክር ቤት እውቅና የሰጣቸውን ደብዳቤ የሰጣቸውን ኮሚቴዎች ሊያፍኑ መጡ። እናንተ ስትመጡ ዝም ብላችሁ ተኛ ውስጥ ያለውን ልትሰሙ ሳይሆን ይህን ትዕዛዝ የሰጠ አካል እገሌ ያባበለው ነው ለፍርድ አቀርበናል ብላችሁ ትመጣላችሁ ነው ጠብቀን ነበር። እኛማ ችግሩ ከተፈጠረ ቀን አንስተን እየለፈለፍን ነው ያለን። ግን አሁንም የውስጣችሁን ንገሩን። ሊፈታ ይችላል ላይፈታ ይችላል፣ ግን ስሜታችን እናውጣው። ጦር አዘመቱ። ጦር ከሚያዘምቱ የክልሉ መንግስት ይህን ህዝብ ሊመራ የተቀመጠው መዋቅር እኮ አለው። በመዋቅሩ ቢነገረው ይሁላ ውጊያ ይከፈታል፣ ይሁላ ችግር ይፈጠራል። ደርግስ ለዚች ሀገር ህፃን ላቀፈ ሴት ይዞ ከቤት ለተቀመጠ ደርግ እንዲህ አይነት ቦምብ እንዲህ አይነት አብሪች እንዲህ አይነት ብሬን ጥሎ ያውቃል? በህይወታችሁ ስታልፉ ማረጋገጫ ላለው
የመጣ ነው ስንል ዝም ብሎ በጫጫታ የሚባለውን ነገር ዝም ብለን የምንቀበል ማለት አይደለም። በስነ ስርዓት ተደማምጠን እንደነበረው የህዝቡ ጨዋነት እያዳመጥን ከዛ ያለፈ ትርፍ ንግግር ተወያይተን እንዳንደማመጥ የሚያደርግ ስለሆነ ለማንኛችንም አይጠቅምም እና ስነ ስርዓት አድርጋችሁ በጎንደር ባህል መሰረት ጨዋነት በተሞላበት ሀሳባቸውን ሲሰነዝሩ ቆይተዋል። በዛ መሰረት ነው መቀጠል ያለበት። አልፎ ትርፍ እንትን ማለት ተገኝነት አለ የሚል እምነት ነው። ንጽጽራችንን ባላስተያየት እንሰጥበታለን። ዙሮ ዙሮ ያው እኛም የሚሰማንን እንገልጻለን እና በስነ ስርዓት እንትን ማሳበር እሺ ቢጨርስ ደስ ይለኛል። እሺ ሁላችንም ስንናገር በጋራ የምናውቃቸው ሁኔታዎች እያስቀመጡ መሆን አለበት። ሁላችንም የምናውቀው ደግ ከዚህ ከተማ ምን እንደሰራ ይታወቃል። ምን እንደሰራ ለዚህ ለጎንደር ህዝብ አስተዋሽ የሚፈልግ አይመስለኝም። ምን ያህል ግፍ እንደተፈጸመ አልተፈጸመም ብለህ ስትናገር እሱ እንድታስተዋሽ ማድረግ ብዬ ነው። አቃቢ መግባቴ ይቅርታ ጠይቃለሁ። ግን ሁላችን የምናውቃቸውን ነገሮች ሳንዘነጋ በውይይታችን ሀሳብ እንድጨርስ እኛ አሁንም ቢሆን የደርግንና አሁን የደረሰውን ጭፍጨፋ እያነጣጠር ነው ያለ ነው። ደርግ ያን ግፍ አደረሰ ብለን እናንተም የአማራው ህዝብ በሙሉ የትጥቅ ትግል አስነስቶ ታግሎ እንዲገረሰስ አድርጎታል። ለምንድን ነው ታዲያ ያን ጨቋኝና ያን አፋኝ ስርዓት ከጣልነ አሁን ያለው ስርዓት ለምንድን ነው እነዚህ ህጋዊ የፌዴሬሽን ማረጋገጫ የያዙ ኮሚቴዎች በህግ መጠየቅ ሲችሉ ከነሱ ቤት እስከ ልጆቻቸው እስከ ምሽቶቻቸው እንዲያልቁ ላይ ያለው አካል በለው ጨርሰው እጁን ካልሰጠህ በለው ብሎ ትዕዛዝ መስጠቱ ተገቢ ነው ወይ? እንደ ድሮ አይመልሰንም ወይ ከሚል እንድታዩ ፈልጋለሁ። ችግሩ ተፈጠረ፣ ብዙ ህዝብ አለቀ፣ ብዙ ኢንቨስተሮች፣ ብዙ ጓደኞቻችን ጉዳዩን ሊያበርዱ ስርዓት አድርጉ። ስርዓት ያለበት ሀገር ነው። ኮሎኔል ደመቀ ደግሞ ለ20 ምናምን ዓመት የታገለ ታጋይ እንጂ ግንቦት ሰባት አይደለም። ከሆነም በህግ አውጥተን እጃቸውን እንስጣችሁ ተብሎ ሲነገሩ አትላግግብ ልጋጋም አመራርህን ጠይቅ በሚል መልስ ነው ውጊያ የከፈቱ። ስለዚህ ይህ ትክክል ነበር ወይ ብላችሁ ታመናችሁ ኋላ ልንቀበላችሁ እንችላለን። እርምጃው ጎንደር ከተማ ላይ 12ኛ ክፍል ፈተና በሚፈተነው ቀን ብዙ መንግስታትን ያሳለፈች ብዙ የቱሪስት መናኸሪያ የሆነችውን ጎንደር የውጊያ ቀጠና ያደረገው አካል ትዕዛዝ አሰጣጡ ትክክል ነበር ካላችሁን መጨረሻ ላይ ተማምነን ልንወጣ እንችላለን። እኛ ግን ትክክል አይደለም። ይህ ድርጊት ከተፈጠረ በኋላ ኖ ቀን ፈጠረው አንድ ችግር ተፈጠረ፣ ኦኬ ይፈጠር ብለን ዝም አልን። ምን ቀብረውን ቀብረን ምናወጣውን አውጥተን እጅ ከሰጠን በኋላ እኛ ከኢትዮጵያ ቴሌቪዥን የጠበቅነው ይሄን አይደለም። ይቅርታ እንደሚጠይቅ መሆን ያልነበረበት ደም እንደፈሰሰ ትክክል ያልሆነ ሴትና ኩታራ ካለበት ውጊያ መጀመር ትክክል ያልነበረ እንደሆነ ያደርጋል ብንል የክልሉ ስልጣን እንዴት ተሻረ ልትለይ ትችላለህ? በሳንጃ ወረዳ በሰሮቃ ሲቀሙ የቆዩ ባንዳዎች የሻዕቢያን ተልእኮ ይዘው መጥተው ጎንደር ገቡ ነው የተባለ። ምስክር ቃል ይስጡ የክልላችን መንግስት። በእነዚህ ወረዳዎች ተዘርፎ ተቀምቶ መኪና ተቃጥሎ ከሆነ ምስክር ቃል ይስጡ። ዞኖች አሉ፣ ወረዳዎች አሉ፣ ይስጡ ምስክር ቃል። ይህ ከሆነ ሚዲያው ጋር ልንሰማመን እንችላለን። በሬ ወለደ ሀገርን በሚያስተዳድር ሚዲያ ግን በሬ ወለደ ባልተዘረፈ ተዘርፎ ባልተቀማ ተቀምቶ ባልተቃጠለ ተቃጥሎ ብሎ የተላለፈው ሚዲያ ከሞቱት ሰዎች ከተጨፈጨፉት ወገኖቻችን በላይ ህሊናችን ያደማን እሱ ነው።
እሱ በተደጋጋሚ ሚዲያው እንዲያስተባብል እያልን ያለነው እውነታው ተጃችን ስለሆነ ሳንጃ ወረዳ ራሳችን ነው ያለ፣ ሰሮቃ ወረዳ ራሳችን ነው ያለ። የተቀማ የለም፣ የተዘረፈ የለም። እነዚህ ሰዎችም ዘራፊ አይደሉም። ህጋዊና ሰላማዊ የመብት ጥያቄ ያነገቡ ሰዎች ነው የተደረደሩም የታፈሩ። ስለዚህ ትክክል አልነበረም። አሁንም የህዝቡ ጥያቄ ምንድነው? ወደ መጨረሻ ለመምጣት ታፍነው የሄዱት ሙሉ ለሙሉ ኢንቨስተሮች የህዝብ ጥያቄ ያዙ ናቸው። ያለ ቅድመ ሁኔታ ይለቀቁ፣ ወደ ክልላችን ይግቡ። ችግር ካለባቸው የክልላችን መንግስት ፍርድ ቤት አለው፣ አቃቢ ህግ አለው፣ ፖሊስ አለው። ፌዴራል ካልደረሰ የነሱ ጉዳይ አይታይ የሚባል ከሆነ ትክክል አይደለም። አሁንም ሰላማችን ለማረጋጋት አደጋ ይሆናል ብዬ ገምታለሁ። ስለዚህ በየጊዜው ከሁለት ዓመት በፊት እና ኃይሌ ማሙ እና ዋጁ አቡሃ የሚባል እየተለቀሙ ይሄዱ የጠገዴ ኮሚቴ ለምን ሆነ ያልነቃውን ህዝብ ታስገነዝባለህ የተባሉ ናቸው። ግንቦት ሰባት የለም አማራ ክልል ላይ፣ ቅንጅት የለም አማራ ክልል ላይ። ክልላችን የሚፈልገው ተወዳዳሪ ክልል በልማት በሰላም ተወዳዳሪና ተወዳጅ የቱሪስት መስህብ እንድትሆን የሚፈልግ እንጂ አንድም ቅንጅት አንድም ግንቦት ሰባት የለም። የአማራ ህዝብ ግን አሁን ባለው ሚዲያ በአንድ ቡድን የሚመራ ሚዲያ የአማራን ህዝብ ሁሉን ግንቦት ሰባት እያለው ነው ያለው። ይሄ ትክክል አይደለም፣ ይስተካከል። ሁለተኛ ከቦርደር ጋር ተያይዞም ከሱዳን ጋር ተያይዞ ለኢትዮጵያ ህዝብ የሚነገረው ሌላ ነው፣ ሱዳን በእኛ ላይ እየፈጠረው ያለ ሌላ ነው። እናንተም በሚዲያ በተደጋጋሚ የምታስተባብሉት መሬት እንዳልተሰጠ ደንበራችን ደንበር እንደሆነ ነው እያደረጋችሁ ያለ። 15 ቀን ባልሞላ ከኔ ካምፕ ላይ መጥተው ማት ሰው ገለውብኝ ይለው በብሬን በቅንቡላ በዲሽቃ በመከላከያ በመንግስት ትዕዛዝ የመጣ ኃይል ደብድቦን ነው ሄደ። እኛ ግን ያ ድብደባ ከመድረሱ በፊት ለሚመለከተው አካል ሁሉ እስከ ምዕራብ እዝ ድረስ ቦርደር የመጠበቅ ግዴታ አለባችሁ። ጋምቤላ እኮ የኛ ነው። ጋምቤላ የደረሰው ኪሳራ ሊደርስብን ይችላልና እውቅና ወስዳችሁ አስቀድማችሁ ቦርደር ጠብቁልን ብለን ለዚህ ክፍሉ ሁሉ አሳውቃል። የክልላችን ሰራዊት እንዳይገባ ቦርደር የኔ ነው አለ መከላከያ። ገብተህ ጠብቅ አልጠብቅም አለ። እኛን አስደበደበ። እኛ ግዴታችን የነበረ ግብር የመክፈል ግን ማጣት የሌለብንን ወንድሞቻችን አተናል። የሀገር መከላከያ ቦርደር መጠበቅ ሲችል ሲያነጥፈው የዋለ እዚህ ግን ንጹህ አርሶ አደሮችና ኢንቨስተሮችን 300 እና 400 ሰራተኛ ተርሻቸው ያለው። ይህም ቢሆን አብሮ መስተካከል አለበት። አገር ነው ካለ አስጠብቁት፣ ቦርደሩ ይከበር። እኛ ግብር የመክፈል ግዴታ ነው ያለብን። አገር አይደለም ካላችሁ ደግሞ በግልጽ ህዝቡ እንደ አሁኑ ሚዲያ ሳንጭበረበር ሰተናል ብላችሁ አስረክቡት። ጉድ አንድ ሰሞን ነው ሬሬ ብለን ከቻለን እንሞክራለን፣ ካልቻለ ደግሞ እናስረክባለን። በመሃል ላይ ለነሱ ድንበር የላችሁም ለኛ አልተሰጠም፣ ለነሱ ደግሞ ሰኞ ልንሰጥ ነው ማክሰኞ ልንሰጥ ነው እየተባለ በየአመቱ እየተደበደብን ያለ። ይሄም ቢሆን መልክ መያዝ ይገባዋል። ስለዚህ የቅድሙ ንጥጥሬም ምንም እንኳን በፍርድ ቤት የተረጋገጠ ምንም አይነት ምክንያት ሳይኖር ቢኖርም እንኳን በቀላሉ ይዞ ወደ ህግ ማቅረብ ሲቻል ሴትና ኩታራ ካለው ላይ ቦምብ ጣል በለው ጨርሰው መባሉ ግን አሁንም ቢሆን መታረም ነው ያለበት። አሁንም ቢሆን ይሄን ውጊያ ካካሄዱ በኋላ አላፈሩም። በሶስተኛው ቀን አደረመጥ ላይ ሰላማዊ ሰልፍ ነው የተደረገ። እንቀጥላለን። አሁንም የደርግ ርዝራዥና የሀፓ ተራፊዎች ናቸው እንጨርሳቸዋለን ነው እየተባለ ያለ። ይህንስ እንዴት እያያችሁ? ስለዚህ ህዝቡ ከባዴን ጎን ነው ያለ። ባዴን ደግሞ አለው እያለ ሊያስጨርሰን፣ ሊያስጨፈጭፈን፣ ሊያሳፍነን አይገባም። ልትታገሉ ይገባችኋል። ያቃታችሁ ነገር ካለ ደግሞ ከህዝቡ ጋር ተወያይተን መፍታት ነው ያለብን ለማለት ነው። አመሰግናለሁ። እኔ አሁን ከዚህ ስብሰባ የመጀመሪያ ነው ስሰበሰብ አሁን ከተነሱ ነጥቦች ላይ እኔ መንግስት ሚዲያ ማዳመጥ ወድ ነበር በጣም የኛ የጎንደር ችግር ከተነሳ በኋላ ግን ሙሉ በሙሉ ሚዲያውን ማዳመጥ አልፈልግም። ምክንያቱም ጎንደር ላይ በተከሰተው ችግር የመጀመሪያው ቀን የተካሄደው ሰላማዊ ሰልፍ
እውነት ዲሞክራሲ ያለ በዚች ሀገር የሚያሰኝ ነበር። ደስ ብሎን እኔ ባለመሄዴ በጣም የሚቆጨኝ እስካሁን ድረስ በሰላም ወጥቶ ህዝቡ ጥያቄውን አቅርቦ በሰላም የተመለሰ ህዝብ ነበር። በሁለተኛው ጊዜ በተካሄደ እንትን የኮሎኔሉ ሊወሰዱ ነው እንትን ሊለው በሚል ሰበብ በተነሳ ግጭት የብዙ ኢንቨስተሮች ቤት ተሰበረ። የብዙ ሚዲያው ግን ሽፋን ሲሰጥ አንደኛ ከኤርትራ የመጡ ግንቦት ሰባት ምናምን ብሎ ሰጠ። ከዛ የአንድ ብሔርን ታርጌት ያደረገ ጉዳት እንደሆነ አስቀመጠ። ለምሳሌ በእኔ በመድኃኒዓለም አካባቢ በተካሄደው ችግር እኔ ባለሁበት ማለት ነው ከኛ ቤት ጀምሮ የ27 አማራ የ12 የትግራይ ቤት ላይ ተሰበረው። ግን ሚዲያው ሽፋን የሰጠው ማለት ነው የአንድ ብሔር ብቻ ጥቃት ብሎ ነው። ከዚህ ይጀምራል የኛ ችግር። በለውጥ ሰዓት ይሄ ነገር ይከሰታል። ደግፌው ባይሆን ማለት ነው። ነገር ግን ሚዲያው ሁሉ እያስተናገደን አይደለም። እነዚህ ችግሮች እናንተ ነጥታችሁ እየጠበቃችሁት አይደለም። የዛ ብሔር ተወላጆች አመራሮች የራሳቸውን የብሔር ሰዎች ጥቅም ለማስከበር ብዙ ነገር እየሰሩ ነው። ብዙ የኛ ግን በንቃት ይህን ጉዳይ እየተከታተልነው አይደለም። ይህ ጥያቄ የተነሳ በጣም ብዙ ጊዜ የወልቃይት ጉዳይ ጥያቄው ሰፊ ነው። በወቅቱ ባለመመለሳችን ምክንያት የተሰጠው መግለጫ ለኔ አልተመቸኝም። በወቅቱ ጉዳዩ ባለመመለሱ ምክንያት ይሄ ግጭት ተነሳ። እንደማን ሞቱ? የኛ ልጆች። ጀንፎ ያለው ብትር ባላገር ወደ ከተማ ይዞ የሚገባ አይፈቀድም። ዛሬ እኮ ወታደሩ ጀንፎ ያለ ብትር ነው ይዞ ነፍሳችን እስኪወጣ ድረስ ደንግጠን በመንገዱ እንዳንሄድ እያስሸማቀቀን ያለ። መትረየስ ተደቅኖ ሆኖ በከተማ የሚዞረው መትረየስ ተደቅኖ ጦር ሜዳ ላይ ያለን ነው የሚመስለው። እና የሁሉ ችግር መብቱን ለጠየቀ ህዝብ ያን ከ100,000 ህዝብ በላይ ተሰልፎ እንኳን በሰላም ሲገባ ጥያቄውን ብቻ በአግባቡ አቅርቦ ነበር የተመለሰው። ያን ቢመለስ ኑሮ ለጥያቄው መልስ ቢያገኝ ኑሮ እኮ ቀጣይ ያለው ነገር አይመጣም ነበር ማለት። አሁንም እኮ በተከታታይ የሚነሳው ኮሎኔሉ ወደ ሌላ ሀገር ሊወሰድ ማን ተቀባይ? እናንተ ምን እየሰራችሁ ነው? እኔ አሁን ያላችሁት ነገር እንዳሄድ አድርገናል፣ እንዲህ አድርገናል፣ ጥሩ ነው፣ በቃ የሚደገፍ ነገር ነው። ሰላማዊ ሰልፉ ሲካሄድ ሰው በሰላም እንዲገባ ተደርጓል። ጥሩ ነው፣ ይሄ ነገር ሊደገፍ የሚገባው ግን በትኩረት እኛን የወከላችሁ ህዝቦች ስለሆናችሁ አመራሮች ስለሆናችሁ የኛ ጥያቄ ማሳየት ነው እንጂ ህዝቡ ያለበት መፈጸም ያለባችሁ እናንተ ናችሁ ብዬ ነው ማስፈጸም ያለባችሁ። አሁን እኔ እዚህ ላይ ራሳችሁ ታቀርባችሁ የጠቅላይ ሚኒስትሩ መግለጫ ነው ያልሰማሁት። እዚህ ላይ ስታቀርቡ እንደሰማሁት ግን የወልቃይትን ጉዳይ የትግራይ መንግስት ይመልሳል። አንድ ጎረቤት የኔን ቤት የወሰደ አይመልስልኝም። ስለዚህ ሶስተኛ ወገን የፌደራል መንግስት ምንድነው ስራው? ይሄ አይደለ ስራው? እነዚህ ሰዎች እኮ ለ20 ምናምን ዓመት ያህል የወልቃይት ጉዳይ በወልቃይት ይወሰን ቢባል እኮ ሰዎቻቸውን አምጠው ማስፈር ከጀመሩ 20 ምናምን ዓመታቸው ድምፅ ብቻ ነው ምናምን ቢባል የወልቃይት ህዝብማ ፈልሶ ያደለው አውሮፓ ሄዷል። ሌላው በዚህ በጎንደር ነው ያለው ወይም በአዲስ አበባ ወላጆቹ ወንድሞቹ ወይም ልጆቹ እያገዙ ማን ነው ድምፅ ቢሰጥ? እኔ አሁንም ቢሆን ይሄ እንትን ወደዛ ይመለስ የሚለው ነገር ጥያቄውን እሱ ይፍታ። ከተሜ ቢያጠፋም ባላገር ይገረፍ ነው ምናምን የሚባል ተረት አለ። ያን ነው የሚመስለኝ እና ይሄ ነገር አሁንም ቢሆን እኛ ቀርበን ከነሱ ጋር ከማንም ጋር ልንከራከር አንችልም። እናንተን ግን ወክለን አስቀምጠናቸዋል። እስከ መስዋዕትነት መታገል አለባችሁ። ሞት እኮ አንድ ጊዜ ነው፣ መቼም ሺህ ጊዜ ሰው አይሞትም። እናንተም ቢሆን የምታደርጉት ትግል የምንሰማው ነገር ጥሩ ነገር ሆኖ ማለት ነው። ይበልጥ ግን ሺህ ጊዜ አትሞቱም።
መታገል ያለባችሁ እናንተ ናችሁ። ህዝቡማ እየታገለ ነው፣ እየወደቀ ነው፣ እየሞተ ነው። በባዶ እጁ የሚሄድን ወጣት እኮ በመትረየስ እየተገደለ ነው። ይሄ ሁሉ ባለበት መጽሐፍ ላይ ካርታ እስኪወጣ ድረስ እናንተ ምን ነበራችሁ? እስኪ ቀመጥ ድረስ እናንተ የት ነበራችሁ? አሁን ነው እንዴ? አሁን ዳሽን ላይ ቁመን ስናይ ዳሽን የትግራይ ሆና ተገኘች በጂፒኤስ እያለ ወንድሜ ሲገልጽ እኔ በጣም ያለ በጣም ለልጆቻችን ምን እያስተማርን እንደሆነ የትግራይ አመራሮችን አደንቃለሁ በጣም። ለምንድን ነው የማደንቃቸው? የራሳቸውን ዜጋ ለመጥቀም መሬት ቆፍረው ቢሆን ይገባሉ። ትክክል ናቸው፣ ለተቀመጡበት ማለት ነው። ለህዝባቸው ለወከላቸው ህዝብ የእኛን እኮ ጄኔሬተር ትናንት መጥለው ሲወስዱ የትግራይ ህዝብ ለማስጠቀም ነው። ላለበት ማስጠቀም ትክክል ነው። እኛ ምን አደረግን ብለን ግን ራሳችን መጠየቅ አለብን። ምንም አይደለም እኮ የበላይነቱን አማራ ባያግዘው እኮ ትግሬ 30 ምናምን ዓመት አይደል እዛ የተማገደ 100 ዓመት የሚዋጋት ነበር እንጂ ዝች አይገባም ነበር። ለሰሜን ሰው ይበል ከዚህ ገባ ከገባ በኋላ ግን እድሜ ልኬ እኔ ኢሳትን አሁን ስጠላው ነበር ድሮ ምንም በሌለበት ይሄ ማአት ያወራል ብዬ ለካ ምንም ነበር ምን ያገር ስላልተለካ ሰላም ይመስለኝ ነበር። ስለ ኦሮሞ ሰራራ ምንም ነበር ማለት ነው። የኛን ቋሚ ኢንፎርሜሽን የሚነግረን እኮ እሳት ነው። የእናንተማ ሚዲያው መቼ ሽፋን ሰጣችሁ ታውቃላችሁ? ሽፋን እኮ አይሰጥ። ይሄ ሁሉ ህዝብ እያለቀ ይሄ ሁሉ ወጣት እያለቀ ህዝብ እየተሰደደ እኔ ልንገራችሁ አንድ ኢንቨስተር እኔ ኢንቨስተር አይደለሁም የኢንቨስተር ተወካይ ነው። አንድ ኢንቨስተር ወደዚህ ሀገር መጥቶ ኢንቨስት ሲያደርግ መጀመሪያ የመልካም አስተዳደር ችግር የለም ወይ፣ አገሪቱ ሰላም ናት ወይ፣ የመጀመሪያው ማለት ነው። እኛ እኮ ስንደበደብ በአሁኑ ሰዓት ስለ ትግራይ ነው። እኔ ትግራይንስ የሰሩትን እንደውም ያከብራለሁ፣ ያለፉትን እንኳን አከብራለሁ። እዚች ሀገር ላይ ያለና ትግራይ ግን ማን ነው ስንት ነው ስንል እነማን እንደሆኑ ያናውቃቸዋል። ማንም ሰው እኮ ስለኛ ትክክል የቆረቆረው ሰው የለም። ማንም ሰው እኮ ጣሊያን አሁን እዚህ ቤት የምንቀመጥበት እኮ ጣሊያን ሰርቶ ጠላት ሰርቶ የሄደ ቤት ነው። ይኸው እንጠቀምበት። ትግራይ ቢሆን እዚህ ጋር ለማደስታ አንችለውም፣ ግን ገነፈለ፣ በዛ፣ የበታችነቱ በዛ፣ ስራ አጥነቱ በዛ፣ ጥያቄው መሳቃ። ከዛም አልፎ ማን ወሳጅ ማን ተቀባይ ባልታወቀበት ጉዳይ ለሊት ከሰው ቤት መጥቶ ሰው ይዛለሁ ብሎ ተኩስ ተደርጎ የተያዘን ሰው ኧረ በእኔ ሀገር ነው የሚባል የሚል መንግስት ሲፈጠር ምን ይደረግ? እና እኔ አሁን የምናገረው ቆይቷል። ይሄ ችግር በጣም ስለተወጠረ ነው አሁን ሊፈነዳ የደረሰው። ግን ልጆቻችን አይ የጠቀመ ለኢህአዴግ እኮ አሁን ያ የተሳለው ግንቦት ሰባት ምናምን የሚባለው ቢኖር እኮ ይሄ ወጣት የለም ሄዶ ነበር። ግን የለም ዳሩ ወሬ ነው የምናወራው እንጂ እንዲህ ሲቸገር፣ እንዲህ ሲገደል፣ እንዲህ ሲገደል ለጥዬ ነው ባለመኖር እያለቀ እና እኔ እናንተ ሊቆረቆራችሁ ይገባል፣ ሊያንገበግባችሁ ይገባል። ማነው ወንድ ማነው ሴት? እነሱ ወንዱ ነው እኮ እናንተን እንደ ሴት አያችሁ። ገና ገባችሁ ራሳችሁን ሊቆርቁራችሁ ሊብላችሁ ወንድሞቻችሁ ናችሁ እያለቁ ያሉት። ጥሩ ጥያቄ ይዞ የተነሳ ሰው በዱላ በጥይት አይመታ ነው ጥያቄ ያመሰግናል።